የምሳሌ ድራማ ክፍል 158 ይዤላችሁ ከች ብያለሁ። እንግዲህ ሞገስና ሉላ ጠበቃውን አግኝተው ስለ ቤታቸው ሲያወሩ ከዛ ስለ ቤታቸውና ስለ ገንዘባቸው መመለስ የታገደባቸው ከባድና አደገኛ ስራ ስህተት ሰራችና መድብልን እንግዲህ የያዘችው ይገኛሉ። ጠበቃውን አግኝተው መታችሁ እሱም ከሚበለው በላይ በጣም ደንግጦ ነበረ። ነገር ግን እሱ ባይኖርም ጉዳዩ በጣም ሊጎተት ይችላል እንጂ ሁሉን ነገር አስመልስላችኋለሁ ብሎ ጠበቃው ከመንግስት ላይ ብዙ ግፍና መከራ ሰርቶ ነበረ። አሁን ግን ያው ያንን የሰራውን የበደለውን እንግዲህ መልሶ ለመካስ የታታሪ ሰራተኛ ሆኗል ማለት ነው። ከዝና ጋር አብሮ በነ ሞገስ ላይ ብዙ መከራና ስቃይ አድርሶ ስለዚህ ሞገስም እና ሉላን በጣም ጠልተውት ነበረ። ጠበቃውም እንግዲህ በዝና ብዙ መከራ ደርሶበታል ማለት ነው። አሁን ግን ዝና ጎብዞ እየሰራ ነው። ስለዚህ ንብረታችሁን ለማስመለስ የግዴታ ዝና መፈረም አለበት ብሎ ጠበቃውም ለሞገስ ሲነግረው ግዴታ መፈረም አለበት ወይ በማለት ሀይ እኔ ነገሮቹ ከዚህ በላይ እንዲዘገዩብኝ አልፈልግም፣ ነገሮቹ ሁሉ በቶሎ እንዲጨረሱልኝ ነው የምፈልገው ብላ ሉላም ለጠበቃው ስትናገር ከዛ ጠበቃውም እንዴት ዝና ሊፈርምልን ይችላል? እንዴትስ አድርገን እንዴትስ ከዛ ሞገስ ደግሞ እሱን እንዴት ብሎ እንደሚፈርም ለኔ ተወው አለው። እንግዲህ ሞገስ ዝናን እንዴት አድርጎ ሊያስፈርመው እንደሆነ የሚቀጥለውን ነገር ተወው፣ ሁሉንም ነገር ለኔ ተወው፣ እኔ ሁሉንም አስሄደዋለሁ፣ ይልቅ የንብረቴ ነገር እንዴት እየሆነ ነው በማለት ሲጠይቀው እሱ በጥሩ ሁኔታ እየሄደ ነው፣ ያው ወዴቱ የተጓተተበት ምክንያት አንተ ታውቀዋለህ በማለት ገንዘቡም በህጋዊ መንገድ ስላልተሰበሰበ ነው እንጂ ሁሉም ነገር በጥሩ ሁኔታ ያልቃም በማለት ለሞገስ ሲነግረው ሞገስም በዚህ የተነሳ ምናልባት ላጣው የሚችል ይመስልሃል ወይ አለው። እሱ እርግጠኛ መሆን አልችልም፣ ነገር ግን ንብረትህ ሙሉ ለሙሉ እንዲመለስልህ የቻልኩትን ሁሉ ለማድረግ ይኸው በሉላ ፊት ቃል ገባልሃለሁ በማለት ብቻ ታስብ፣ ንብረት ይመለስልኝ እንጂ ክፍያውን በጥፍ አድርጌ ነው የምመልስልህ አለው። አሁን እውነት ገንዘብ እኔ ከእናንተ ብቀበልስ ፈጣሪ ሊቅር ይለኛል አለ። ምን ማለት ነው? ይሄ እኮ ስራ ነው አለች ሉላ። ከዛም ቢሆንም እኮ ሞገስና መድብል ህይወታቸውን አሳልፈው ሰጥተው ነው ከአንበሳ መንገጋ ውስጥ ያወጡኝ አለ። ምን ማለት ነው? አንተስ እኔ ወንጀለኛ እንዳልሆንኩኝ ፍርድ ቤት ቁመህ መስክረህልኝ የለ እንዲህ አለ ሞገስ። እኔ እኮ ይህን የማድረግ ግዴታ አለብኝ ሲል እና ቤተሰቦችን ሳገኛቸው ወይ ብሎ ሲጠይቀው ከዛ ሚስቴን አግኝቻታለሁ፣ ልጆችን ግሯ ስር ወድቄ በስንት መከራ ይቅር አለችኝ፣ ልጆችን ግን አላገኟቸውም እስካሁን ድረስ ገና ከክፍለ ሀገር አልመጡም። ግን የሚገርምህ ነገር እድሜ ለመድብል ሁሉም ነገር ህይወቴ በሙሉ በደንብ ተስተካክሎልኛል፣ እድሜ ለመድብል ከዛ ሁሉ ጭንቅና መከራ ወጥቻለሁ በማለት ለመድብል በጣም ምስጋናውን ለሞገስ መድብል እንዳደረገለት ሲነግረው ከዛ ሞገስ ደግሞ ቆይ እንግዲህ ከዚህ በኋላ ጭንቀትና መከራ ተመልሰህ ከዛ ቆሻሻ ስራ ተመልሰህ እንደማትገባ ተስፋ አደርጋለሁ ብሎ በሞገስ ሲጠይቀው ከዛም ሙቼ ነው ቆሜ ነው ካሁን በኋላ ወደዛ መጥፎ ህይወት የምመለሰው አለ። ከዛ ያለፈውም ራሱ ጸጸቱ ሊገለኝ ነው እንኳን ተመልሼ ወደዛ ልመለስ በማለት ለሞገስ እንግዲህ ይመልስለታል ጠበቃው ማለት ነው። ከዛ መሀሌት ሆዳሟ ደግሞ ቁጭ ብላ ማለት ነው ቆይ ግን መድብል የሚበላ ምግብ አያመጣልኝም እንዴ? በራብ ልሞት እኮ ነው በማለት ለዝና ስትነግረው ዝናና እሷ ታግተዋል። ከዛ ዝናም አንተ ስላልበላ መስሎኝ፣ አንቺ በቃ ሆድ ብቻ ነው እንዴ የምታወሪው አንቺ ሆዳም በማለት ዝና መሀሌትን ሲናገራት ቆይ አንተ ራሱ ባለመብላት አይደለ እንዴ እንደዚህ ቡል ብለህ የወፍጮ ቤት ጣራ የመሰልከው አለችው። ከዛም
ቆይ ከዚህ ቤት ልለቀቅ እንጂ አለቅሽም። አንቺ ደግሞ መቀለጃ ያረግሽኝ አለችው አለ ሲጀመር በዚህ ሁሉ ሁኔታ ከሆነ እዚህ አስከሬን ነው የሚወጣው በማለት ስትመልስለት የመድብል ጀግንነት ግን በጣም የሚገርም ነው። በጥጋብ ለኖረ ሰው ራብ ሲያንስበት ነው፣ ለአንተማ ሲያንስብህ ነው አለችው። ከዛ መሳል ጀመረ። እንግዲህ መሀሊት በዝና ላይ እየተዘባበተችበት፣ ከዛ እሱም ወይኔ ዝና አፍ የራሱ እኮ መናገር አቃተው። ቆይ ግን ለምን እንዲገላት ለምነውም ዙሮ ዙሮ መሞትህ አይቀር እንደዚህ ከምትሰቃይ እያለችው። ከዛም ቆይ ግን አንቺ ምን እያደረግሽ ነው? እኔ እኮ ዝና ነኝ። ዝና አዛ መሀሊት ደግሞ ጭራሽ ታናድደው። ዝና ዝና ማለት አሁንም ምንም አይሰራም። አንተ ጉረኛ እኔ ላይ ብቻ ነው አንተ ጉራህን የምትነፋው። መድብል ላይ ግን የመድብል እጅ ላይ አንዴ ወድቀሃል፣ እኔንም አብረህ ይዘህ መውደቅ ነው እንጂ በማለት ስትዘባበትበት፣ እንዴ መድብል የታለ ምግቡ ውሃውስ አለች። ከዛ መድብል ደግሞ በማለት እንግዲህ ሲቀልድባት ማለት ነው። ሲመስለኝ የራበሽ የጠማሽ አንቺ ብቻ ነሽ፣ መድብልን አራበውም ማን ነው ዝናን አራበውም በማለት ድሮም እኮ አሳማውን ከአንበሳ አጠገብ አስራችሁት ነው። ስለዚህ ለምን አልበላትም? ለነገሩ ጨካኝ ሰው ለማን ይራራል? አንተ እኮ ትበላኛው ነን አለችው። ቆይ ግን አይበቃኝም ወይ? ፍታኝ ደግሞ እኮ ከዚህ ስወጣ ምን አይነት ሰው እንደምሆን አሳያለሁ ስትል፣ ከዛ መድብልም ሌላ መሀሌት ነው ያልሽው? አንቺ እኮ መቼም አትቀየሪም። አንቺ እኮ ሁልጊዜ ተመክረሽ መልሰሽ እዛው የምትወይንሽ። እስኪ ንገሪኝ፣ የትኛው ጸባይሽ ነው ግን? እስኪ ንገሪኝ፣ ምን አይነት ሰው ለመሆን አቅደሻን? አላት። ደግ ሩሩ መሆን አስቤያለሁ፣ አዛኝና ያው በቃ ልክ በቃ በጣም መልካም ሰው ሆናለሁ ስትል፣ ከዛም መድብል ችግሩ እኮ አንቺ ለራስሽም ቃል የማትታመኝ ሰውና አስመሳይ ሰው ነሽ በማለት ሲናገራት፣ ከዛ እሷ ደግሞ የእጄን አይቶ ነው አንተ ላይ እየጣለኝ፣ ካሁን በኋላ ግን መጥፎ ሰው ላለመሆን ለራሴ ቃል ገብቻለሁ በማለት ትነግረዋለኝ። ከዛም መድብል እንግዲህ እሺ አንቺ ከተስተካከልሽ እፈታሻለሁ አላት። የምርህን ነው አለች። ግን ይኸውልሽ ከዚህ በኋላ አይደለም ቤተሰብ መሀል ማለት የሚባለውን ስም መስማት አልፈልግም፣ ጭራሽ ከምድረ ገጽ እንድትጠፊ ይፈልጋለሁ አላት። ከዛ አረ እንደውም ማለት የምትባል ሞታለች፣ ከዛ ቤት አትመጣም ናፍታኝ በማለት በደስታ ደግሞ በማታ አራት ታመጣልኛለህ ብዬ ስጠብቅ ሳታመጣልኝ በጣም ርቦኝ ነበር፣ ትልቁ አንጀቴ ትንሹ አንጀቴ ሊበላው ነበር አለ። ከዛ ዝና ደግሞ በጣም በመሳቅ እየቀለለች እኮ ነው አለ። እኔ የምለው ያንን ሁሉ ቀን ምግብና ውሃ ተከልክለህ እንደዛ ተቀጥቅጠህ አፍህ እንኳ አይደክምም እንዲ አያርፍም? አንተስ እንደው ድንጋይ ነው ያለችው። ለማንኛውም እደግመዋለሁ ከአሁን በኋላ ቤተሰቦች መሀል ብትገቢ ፈጣሪ አይለምንኝ፣ እኔ ራሴ ነኝ የምገልሽ አላት። እሺ ተስማምቻለሁ፣ አሁን በቃ ናፍታይ በማለት ስትቅለበለብ፣ ቀስ በይ እንጂ ምን ታሯሩጭኛለሽ? ምን ነው ለመሄድ ቸኮልሽ? ለመሄድ የቸኮልሽው መቼም ለመሄድ የቸኮልሽው ያን ተንኮልሽን ልቀጥኝ ነው እንዴ ሲላት፣ ኧረ ኧረ ችግር የለውም ምግቡንም ቢሆኑ ውጭ በለዋለሁ አንተ ብታፍታኝ እንጂ አለችው። ጠባቂው ራሱ ፊትሽን ሸፍኖ የሆነ ቦታ ወስዶ ይጥልሻል። ለምን እዚህ ፊትሽ እያየ ከሆነ ያው ዝና ጋር መተሽ ተንኮል ትሰሪያለሽ አላት። ከዛ እንዲህ አሁን ፊቴን ልትሸፍነኝ ነው እንዴ? እንግዲህ መድብል ፊቷን ሸፍኖ ያልታወቀ ቦታ ወስዶ የሚጥላት ለምንድን ነው? ያው ተመለሰ መታ ዝናን እንዳትፈታውና ከዝና ጋር እንዳታሴር ነው። ከዛ ቆይ ግን ፊቴን ተሸፍኜ መጥቼ ደግሞ ፊቴን ተሸፍኜ ልወጣ ነው? እኔ እኮ ለማንም አልጠቁምም። ግን ደግሞ ዝም ብለህ ለፋህ እኮ እንጂ ይህ አውሬ እያለ ለማንም ሰው አልጠቁምም። ከዚህ ስትወጪ እንድታግዥኝ ስንት ልስጥሽ አላት። አንተ ጅብ ብሎ የሚሳደበው እኮ ራሱ ጅብ የሆነ ሰው ነው። እባክህን መድብል ቶሎ ፍታኝ፣ ይህን ጅብ ማየት አልፈልግም ካሁን በኋላ
ያበበ ደመሳው ልጆ ብትል የሚባል ነገር የለም። አንተ አይ ፈጣሪ ለምስኪኖቹ የቆምክ አምላክ እንደሆነ በተግባር አሳየኸኝ። መድብል በጣም አመሰግናለሁ ከዚህ ጅብና አስመሳይ ሰውዬ ስለገላገልከኝ ስትል መድብልም እንግዲህ ቁጭ ብሎ በጣም እየተዝናናባት ነው። እንግዲህ መሀሊት ተፈታለይ ማለት ነው። እንግዲህ አውጣይ በኋላ ተንኮሏን ትቀጥላለች። እሷ አትቀጥልም የምናየው ነው። ከዛ ዳጣና ደግሞ መርዞ አንድ ላይ ተገናኝተው እንዴ መርዞ ወደ የት ነው ሰከም ሰከም እያልክ የምትሄደው በማለት ስትጠይቀው አይ ዳጣ ስራ ጠፋ ባክሽ ግንባር ቦታዎች አሉ ብለን ቤት እንዳናከራይ ግንባር ቦታዎች እንዳለ በኮሪደር ልማት ፈርሰዋል። ስለዚህ እኔ ምን ቤት አከራይና ተከራይ እንዳለ ደግሞ ለደላላ መክፈል አይወዱም። ቆይ እኔ የምለው ቆይ ግን ለምንድን ነው እኔ ምን ሰርቼ መብላት አለብኝ? በማለት ከዛ ዳጣ ደግሞ መንደሩም በሙሉ የቤት ኪራይ አለበት የሚል ተጥለቀለቀብሻል። እኔ ሲሆን ጠኔውን ለምጄዋለሁ። ቆይ ልጅ ሲወለድ ምን ሊበላ ነው አንተ? ምን ያልከው ነገር ያልከው እውነት ነው እንዴ? ሚስት አረገዘች እንዴ? እሱማ በቀልድ ነበረ። እሷ ቆም ነገር ይዛ ተነሳች እንዴ? እና በቃ የልጅ አባት ልኮን ነው። የልጅ አባት ለመሆን ምን ያንሰኛል? መርዞ በአሁኑ ሰዓት እኮ ልጅ ማሳደግ በጣም ትልቅ ስራ ነው። ገና ሳይወለድ እንደዚህ ሆንኩ፣ ሲወለድማ ተይኝ እንዴት እንደምሆን እንዴ ብዬ ነው የማኖረው በማለት ሲጨነቅ፣ ለማንኛውም ጣጣ የለውም እኔ አንድ ቆንጆ ስራ ሰጣለሁ አለችው ዳጣ መቼም በዚህ ጉዳይ አትቀልጅም አይደል እንዴ? መርዞ ቢቀለድ አሁን በልጅ ይቀልዳል እንዴ? እኔ ስራ ሰጣለሁ። እልቅ መርዞ የሆነ ሰው እንድትፈልግልኝ እፈልጋለሁ። አላለ ችግር የለም። ስንት ክፍል ነው የፈለግሽው? ካሁን ምን አይነት ሰው ነው የፈለግሽው? ነጭ ነው ጥቁር ነው ሲል ሲቀበጣጠርበት፣ አረቀስ በል አንተ ቆይ ምንድን ነው እንደዚህ የሚያደርግህ? ምን እጅ ላይ ያለው? እስኪ ተረጋጋ። 30 የሆነው በምክንያት ነው ሲባል አልሰማህም? ምንድን ነው የምትቀባጥረው? ብላ እንግዲህ መርዞ እንግዲህ ሚስቱን ኤፍራታን አስረግዙ ማለት ነው። እንግዲህ ስራ ጠፋ እያለ ያው መሀሊትና ኤፍራታን በጣም ብር ስለሚወዱ እንግዲህ መርዞን ብር ለማግኘት ጎንበስ ቀና እያለ ይገኛል ማለት ነው። ከዛ ብሩክና ቅድስት ደግሞ ቁጭ ብለው እያወሩና ፍቅራቸውን እየተገላለጹ እያለ ከዛ ሊሳሳሙ ስል ምሳሌ ድረስ አለችባቸው። ከዛ አንቺ ቆይ እዚህ ምን ትሰሪያለሽ ሲሏት፣ አይ በቃ ፍቅራችሁን ቀጥሉ፣ ፍቅራችሁ አቋረጥኳችሁ ማይሆን ሰዓት መጣው አይደለ ብላ ስትል፣ ከዛ ቆይች ልጅ ግን ምን እያደረገች ነው? አንቺ ህጻን ልጅ ያለሽ እንዴ እንደዚህ የምትሆኙ ለምንድን ነው ብሎ ብሩክ ሲነግራት፣ ከዛ ቅድስት ደግሞ አይ አንተ አላወቃትም እሷ እኮ ሁል ጊዜ እንደዚህ ናት አለች። ከዛ ቆይ እናንተ ሁል ጊዜ ህጻን አድርጋችሁ ነው እንደምታዩኝ? እኔ እኮ ትልቅ ልጅ ነኝ ብላ ከዛ ትታችሁ ስትሄድ ያው ብሩክና ቅድስት ደግሞ ፍቅራቸውን ቀጥለው ሽማግሌ ለመላክ ጉድ እያሉ ይገኛሉ። ውድ ቤተሰቦች ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በያላችሁበት የቻናሌ ተከታታዮች ሁላችሁም በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ባይ ባይ።